አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለሁላችሁ አልሐምዱሊላህ። እናንተ እንዴት ናችሁ? ውድ ሀገሬ ልጆች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ አድርጉኝ። በቅንነት አበረታቱኝ ውድ ሀገሬ ልጆች። ነባር ቤተሰቦቼ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን ስጡኝ ማለት ነው። ሀባይ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብዬላችኋለሁ። እሱም ምንድን ነው መሰላችሁ? እንደምታዩት መዝናኛ ሄደን ነበርና ከሴትዬ ጋር እንግዲህ ወጣ ብለን ዘና ዘና ፈታ ፈታ ብለን መጣን እላችኋለሁ። እንደምታዩት የሚያምርዬ ቦታ ነበረ። ልጃችንን ይዘናት ሄደን መዝናኛ እላችኋለሁ። እና ይሄ ቦታ እንደምታዩት በጣም የሚያምረው ልክ እንትን እንደ ፏፏቴ ነገር ነው። ምንድን ነው የሚባለው? ከመሬት የመነጨ ውሃ ልክ እንደ ዝናብ ማለት ነው። ወደ ላይ እንትን እያለ በጣም ነበር የሚያምረው። እና ትልልቅ ሰዎች ራሱ እንደዚህ ፎቅ ላይ ሆነው እያዩት ነበር። ወደታች እንደምታዩት ዘና ያደርጋል። እና እላችኋለሁ እንደዚህ አይነት መዝናኛ ሳይኔማ በነገራችን ላይ ልጆቼን ነው የማስታውሰው። አላቅም ብቻ ወላሂ በጣም ነው የሚሰማኝ ውስጤ። በቃ በጣም ውስጤ ጥሩ ስሜት አይሰማኝም። በቃ የኔም ልጆች እንደዚህ ቢሆኑ ኖሮ ምናምን አለ አይደል ምኞት ነገር። ግን ደግሞ ኢንሻአላህ አላህ ካለ አንድ ቀን አይቀርም። ይኸውላችሁ አሁን እነዚህ መኪና እያሽከረከሩ ያሉ ልጆች በጣም ነበር ተመስጬ ያየኋቸው የነበረውና ተከትያቸው እየቀረጽኳቸው ነበረ። የሚገርማችሁ ልጅ ያላችሁ መቼም ታውቁታላችሁ እያስባለሁ ስሜቱንና እንደዚህ ዘና ፈታ የሚሉበት ቀን ልጆቻችን አላህ ያድርሰው። እስኪ እኛም ለእኛም አላህ ቀን ይስጠን ጊዜ ይስጠንና ኢንሻአላህ ማለት ነው ውዶችዬ። ምክንያቱም እናት ስትሆኑ መቼም ይገባችኋል ስሜቱ። የልጆቻችንን እኩያ ባየን ቁጥር ወይኔ ከሌ እኮ ታህላለ እያል የሰው ልጅ ከመገመት ያውጣን። አሚን በሉ ቅመሞችዬ፣ የስደት እናቶች አላህ እስኪ እንደዚህ እኛም ልጆቻችንን በጎናቸው ሆነን ለማዝናናት ለማስደሰት ያብቃን እላችኋለሁ ውዶችዬ። ኢንሻአላህ ደግሞ ይሳካል። አንድ ቀን ሳያልፍ መቼም አይቀርም። እስከዛው ትዕግስት ማድረግ ነው እንጂ የሰው ልጅ መቼም እንዳጣ አይቀርም፣ እንደተቸገረ አይቀርም፣ እንደተሰደደም አይቀርም። የሆነ ሰዓት ላይ ደግሞ የኛ ቀን ይመጣል ኢንሻአላህ። እስከዛው ደግሞ እንደምታዩት በቃ የማዳምን ልጅ ይዘን ይሄርና የዞርን ልጅ ያለባችሁ መቼም ታውቁታላችሁ ማለት ነው። እኔ በነገራችን ላይ አብሬ መውጣት ደስ ይለኛል። አንዳንድ እህቶች አሁን አይወዱም። የቤታችን ሆነን ስራችንን ብንሰራ ነው የሚያምረን ደስ የሚለን ይላሉ ማለት ነው። እኔ ደግሞ ከልጆች ጋር መውጣት አይሰለቸኝም። ምክንያቱም እኔም ለራሴ በቃ አይምሮዬ ትንሽ ደስ ይላል ማለት ነው። እና ያው ሰው መቼም እንደ አስተሳሰቡ ይለያያል አይደለ? እና አላችኋለሁ እንደዚህ ፏፏ ብለን ፏፏቴውን እያየን ዘና ፈታ ብለን መጣን እላችኋለሁ ውዶችዬ። እስኪ እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አይዞሽ ከጎንሽ ነን፣ አንቺም ለልጆችሽ እና ለሀገርሽ ያበቃሻል፣ እኛንም እንደዛው እያላችሁ እስቲ ሀሳብ አስተያየታችሁን ስጡኝ ማለት ነው። ሞራል ሁኑኝ እስኪ። እውነቴን ነው። በሀገራችን ደግሞ ከልጆቻችን ጋር የምንኖርበት ቀን ደርሶ አለ አይደል? በቃ የልጆቻችሁን ደስታ ማየት የእናት ምኞቷ እኮ ነው። ያ ነገር ቢሳካ፣ ያ ነገር እንዲሳካ ደግሞ እናንተ ላይክ፣ ሼር፣ ኮሜንት ስታረጉ፣ ሰብስክራይብ ስታረጉ እኔም እንደዛው እናንተን ማለት ነው ስንተጋገዝ ያምርብናል። ያሰብነው ቦታ እንደርሳለን እላችኋለሁ በመልካምነት። እንግዲህ ከጎን ሆናችሁ እንደምታበረታቱኝ ተስፋ አደርጋለሁኝ። ውድ ሀገሬ ልጆች እንዴት ነው? አያምርም? ያው ቪዲዮ ጥራት የለውም። እኔ ስልኬ ነው መሰለኝ አላውቅም እንጂ በጣም ነው የሚያምሩ ቦታው ማለት ነው። በዛ ላይ እየፈራሁ ነው የምቀርጸው ነበር ሴትዬን እየተሳቀቅኩ። ያው ጠለብ ስትሆኑ እንደ ልብ አይደለም እና ማዳማችሁን ዘና ፈታ ለማለት አትመቻችሁም እና እኔ ደግሞ በቃ ጠለብ ስለሆንኩኝ እናቴ ሌባና ፖሊስ እየተጫወትን ስለነበረ ያው እንትን አላልኩትም። በደንብ ቀረጻ ይቀረዋል እንጂ
ቦታው ግን ሰፊ በጣም ሰፊና በጣም የሚያምር ነው ማለት ነው። ጅዳ ያላችሁ ታውቁት ይሆናል እላችኋለሁ። እንግዲህ ዘና ዘና የሚያደርግ ቪዲዮ እለቃለሁ ኢንሻአላህ ብዬ አስባለሁ። በቅርቡም ሀገርም ስለሚገባ ኢንሻአላህ የተለያዩ ደስ ደስ የሚሉ ስራዎችን እየሰራሁኝ ይለቃለሁ ብዬ አስባለሁ። እስከዛው እናንተ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አግዙኝ ማለት ነው። ሀባይ በቅንነት በመልካምነት አይከፈልበትም። እውነቴን ነው የምላችሁ አይከፈልበትም። ሰዎች መጡ እንዴ ሲላ እና ሰዎች የመጡ መስሎኝ ነው ደግሞ ወሬን ያቋረጥኩት እላችኋለሁ። ቤተሰቦች አብሽሩልኝ ማለት ነው። እንግዲህ የዛሬውን ቪዲዮን እንደምትወዱት እርግጠኛ ነኝ። ኢንሻአላህ ሀሳብም አስተያየትም እንደምትጽፉልኝ ተስፋ አደርጋለሁ ማለት ነው የኔ ውድ ቤተሰቦች። እና ውዶችዬ እንደዚህ ነው እላችኋለሁ። እንግዲህ ቪዲዮዬን ከወደዳችሁት አሁንም ሰብስክራይብ ማድረጋችሁ እንዳትረሱ ላስታውሳችሁ እወዳለሁ። ላይክ ማድርጉ የደወል ምልክቷን ደግሞ ተጫኑ። ምክንያቱም በመለቅ ሰዓት እንድታገኙኝ እንድታበረታቱኝ ማለት ነው። ይህንን ነው ብላችሁ እንግዲህ በተለየና ደስ በሚል ቪዲዮ እስከምንገናኝ ድረስ እንግዲህ እዚህ ላይ ይብቃኝና ካልኳችሁ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።